በነገራችን ላይ አይምሮን መቆጣጠር ይቻላል፣ በደንብ ነው የሚቻለው። መቆጣጠር ከፈለግን ማለት ነው። እዚህ ምድር ላይ አንኮንዲሽናሊ የሚወዳቸው ሰው የለም፣ አንኮንዲሽናሊ የሚጠላቸው ሰው የለም። ያለምንም ነገር የሚጠላቸው ሰው የለም፣ ያለምንም ነገር የሚወዳቸው ሰው የለም። ማንቸስተር አሸንፈ አርሰናል አሸንፈ ምን ያገባኝ? ህይወት ውስጥ ምን ይለውጣል? በነገራችን ላይ ሰዎች ደግ አይደሉም። እንዴት ምናምን ልትሆን ትችላለች? ኖ ሰዎች ደግ አይደሉም ማለት የሆነ በቃ እነሱ የተቸገሩ ቀን እናንተ ጋር መጥተው እኔ የሆነ ቀን እንደዚህ ያላኩልህ እኔ እንደዚህ ያላኩልህ ጓደኞቻቸው ይችላሉ። ህይወታችን አልተሳካሚንበት። ሰላም እንዴት ናቸው? ዛሬ እንግዲህ አንድ ርዕስ ይዘን መጥተናል። ይህም ብዙዎቻችን ህይወታችን አልተሳካሚንበት በቃ ምን ነገር ብናደርግ የሚጨምርበት ነገሮች ወይም ደግሞ ምክንያቶች ውስጥ አንዱ ነው። ይህም ደግሞ ምንድነው? ስሜታዊነትና ምክንያታዊነት የሚባለው ነገር አለመለየታችን ነው። የብዙዎቻችን ሪሌሽንሺፕ፣ ቢዝነሶች፣ የብዙዎቻችን ህይወት መበላሸት ምክንያት ስሜታዊ መሆናችን ነው። አብዛኞቻችን ስሜታዊ ነን እንጂ ምክንያታዊ አይደለም። ሰውን ስንረዳ ስሜታዊነት ነው። የሆነ ነገር ስናደርግ ስሜታዊነት ነው። ለምሳሌ በጠዋት ተነስተን ስፖርት መስራት እንዳለብን እያወቅን ግን ቁጭ ብለን የማይጠቅምን ቲክቶክ ምናምን እንጎረጎራለን። ይህ የሆነው ስሜታዊ ሰውን ነው። በቃ ምክንያታዊ አይደለንም። በስሜት ነው የምንመራው። ለምንድን ነው ይህን ነገር ማድረገው? ለምንድን ነው ቲክቶክ መጎረጎረው? ተነስቼ ስፖርት ብሰራ ምን ሊጠቅመኝ ይችላል? ይህን ቲክቶክ መጎረጎስ ምን ሊጠቅመኝ ይችላል ብለን አይማዎችን ራሱ የምንጠይቀው ራሱ ይመስላል። መልሱን እኮ ያውቀዋል፣ ግን እኛ ስለከለከልነው ብቻ ነው እዛ ላይ እንድንቆይ የሚያደርገን። በነገራችን ላይ አይምሮን መቆጣጠር ይቻላል፣ በደንብ ነው የሚቻለው። መቆጣጠር ፈለግን ማለት ነው። አይምሮችን በደንብ መቆጣጠር እንችላለን፣ ግን ችግሩ የሚመጣው እዚህ ጋር ነው። አይምሮችን ሁሌም ለእኛ ጠቃሚ ነው ብሎ የሚያስበው ነገር ምንድነው? ኮንፈርታብል መሆን ነው። በቃ ምቾት ውስጥ መሆን ነው ለእናንተ ጠቃሚ ነው ብሎ የሚያስበው። ይህን ነገር ስትለውጡት ግን በእርግጠኝነት ህይወታቸው መለወጥ ይጀምራል። በእርግጠኝነት ነው የምላቸው። በቃ የሆነ ነገር ለማድረግ ምክንያታዊ ሆኑ። በቃ ምክንያታዊ ቆይ ብዙዎቻችሁ እኮ እኔ በጣም የሚገርሙ በማያባ ነገር ትጨቃጨቃላችሁ። በማያባ ማንቸስተር አርሰናል አሸነፈ ምን ያገባኝ? ህይወት ውስጥ ምን ይለውጣል? እኔ ህይወት ውስጥ ምን አይነት ነገር ነው? ምን አይነት ላይፍ ምን አይነት ሌቭል ነው? ምን አይነት የላይፍ ሌቭል ነው ቼንጅ የሚያደርግ የሚችለው? የአርሰናል ማሸነፍ፣ የማንቸስተር መውደቅ፣ የሊቨርፑል ዋንጫ ማንሳት ምን ያገባኝ? ብዙዎቻችሁ ግን በጠዋት ተነስታችሁ እንትና እኮ እንደዚህ ቢያደርግ ትላላችሁ። ግን እነኛ ክለቦች እናንተን አያውቋችሁም። ቢያውቋችሁም ደግሞ ለእናንተ ምንም ነገር አያደርጉላችሁም። ግን በጠዋት ተነስታችሁ እንትና እኮ እንደዚህ ቢያደርግ እኮ ጎል አይገባም ትላላችሁ። እሺ እንደዛ አወራችሁ ምናምን ልክ ናችሁ ተባላችሁ። ምን ይፈጠራል? አልፏል እኮ ነገር አልፏል። ይህ ማለት ግን ይወዳችሁ ምናልባት ይህን ቪዲዮ ኳስ ተጫዋች መሆን የምትፈልጉ ሰዎች ትመልሳላችሁ፣ ወይም ደግሞ ኳስ መጫወት አላማ ትልቅ ኳስ ተጫዋች መሆን አላማ ያዘች ሰዎች ትሆናላችሁ። እናንተም ብትሆኑ ክለቡ ላይ ሳይሆን ትኩረት ማድረግ ያለባችሁ አጫወቱ ላይ ነው። ለምሳሌ የሊቨርፑል አጫወት የነ ሜሲን የነ ሮናልዶን አጫወታቸውን፣ ሳይታቸውን፣ ስትራቴጂያቸውን ነው እንጂ ፎከስ ማድረግ ያለባችሁ እንትና አሸነፈ ምንም እኮ ለውጥ አይመጣም። ይህ በቃ እንደ ማትሪክስ ነው መቆጠር ነው። ማትሪክስ ነው። አይኖችን ለመቆጣጠር እንደመሞከር ነው መቆጠር። በማያባ ነገር ላይ ጊዜያችን ለመሞከር ነው ማለት ራስን ማዝናናት ምናምን እኮ አሪፍ ነው አውቃለሁ። የሰው ልጅ ማሽን አይደለም፣ ራሱ መዝናናት አለበት። ግን ደግሞ ሁሌም ራሱ የሚያዘና ከሆነ እንስሳ ነው የሚሆነው። የሰው ልጅ እኮ ከፍጥረታት ለየት የሚያደርገው ነገር አንደኛ አርቆ ማሰቡ ነው። ከሌላው ነገሮች አርቆ በማሰቡ ምክንያት ነው የሰው ልጅ ልዩ ነው። ስለዚህ ኮንፈርተብልነትን ነገር ይህን ኮንፈርተብል የሆነውን ነገር ማቆም ይኖርብናል። ሁሌም በቃ ማለት ስሜታዊነትን መተው ይኖርብናል።
ሰዎችን ስነዳም ሊሆን ይችላል። በነገራችን ላይ ሰዎች ደግ አይደሉም። እንዴት ምናምን ልትሆን ትችላለች። ኖ ሰዎች ደግ አይደሉም። እነኛ ሰው ምናልባት ኮሜንት አስተያየታቸውን ልትሰጡኝ ትችላለች። ችግር የለውም አስቀምጡልኝ በዚህ ጉዳይ። ሰዎች ደግ አይደሉም። ይኸውላችሁ ለምሳሌ እዚህ ቪዲዮ ያላችሁ ሰዎችና እኔ የሆነ ፓርክ ውስጥ እንስሳትን ጎበኝ ሄድን። ከዛም በኋላ የሆነ ድንገት አንድ አንበሳ እኔን ያየኝና በጣም በቃ ተናደደና እኔ አባረረኝ። አሁን በዚህ ጋር ለማን ነው የምታገዙት? ማለት ለማን ነው የምታግዙት? ለእኔ ነው የምታግዙት። ግን የምታግዙት ለእኔ ያዝናችሁልኝ ወይ ደግሞ በቃ እኔ የሆነ ነገር እንዳልሆነ ፈልጋችሁ ሳይሆን እናንተ በእኔ ቦታ ብትሆኑ ያ ነገር እንዳያጋጠማችሁ ስለፈለጋችሁ እና እንደዚህ አይነት ፍርሃት ስላለባችሁ ብቻ ነው እንጂ የሰው ልጅ ደግ ሆኖ አይደለም። ምናልባት ይህን ሀሳብ አተወዱ ትችላላችሁ፣ ግን ኮምፕሊት ትክክል የሆነ ነገር ቢሆን ይሄ ነው። ለምሳሌ የሆነ መንገድ ላይ የሆነ ሰው ሲደበደብ ብታዩ ማገዝ የምትፈልጉት ለተደበደበ ሰው ነው። ያ የሆነ ምክንያት እናንተ በሱ ቦታ ብትሆኑ እንደዛ መሆን ስለማትፈልጉ ነው እንጂ የምን አዝናችሁለት አይደለም። በደንብ አድርጋችሁ አስተውሉ። ይሁን እንደዚህ አይነት ነገር ሲያጋጠማችሁ በደንብ አድርጋችሁ አስተውሉ። የምን አዝኝነት ነው ወይስ እኔ በሱ ቦታ በሆን ኖሮ እንደዚህ አይነት ነገር እንዳያጋጠም ፈልጌ ነው የሚሆን አስቡ። ይሄ ነው በቃ ምክንያታዊነትና ስሜታዊነት የሚባለው ነገር። ኢቨን እንኳን ለምሳሌ ሰዎች ጋር ሄዳችሁ በተለይ ባለሀብቶች ጋር ነው ስትሄዱ ብር እያላቸው ገንዘብ እያላቸው ለሚመስላችሁ ግን እናንተ ተቸገራችሁ ገንዘብ አበድሩኝ ስትሏቸው ለምን የሚመሳቸው ማይፈጃዎች? ምክንያቱም እነሱም ምክንያታዊ ናቸው። በስሜታዊነት አይሰጧችሁም። በቃ አይሰጧችሁም። ገንዘብ የሆነ ነገር መስጠት እኮ አይደለም አበድሩኝ ብትሏቸው እንኳን አይሰጧቸውም። ምክንያቱም እነሱ የሚፈልጉት ምክንያታዊነት ነው። ለዚህ ልጅ ይህን ገንዘብ ብሰጠው እኔ ምን ላገኝ ይችላለሁ ወይም ደግሞ ምንድነው ጥቅሙ የሚለውን ከአነጻጻሩ ነው እንጂ በጨራሽ በስሜታዊነት አይሰጧቸውም። ለእነሱ የሚጠቅም ነገር እስካልሆነ ድረስ አይሰጣቸውም። የትኛውም ዘመዳቸውም ሊሆን ይችላል፣ አጎታቸውም፣ አክስታቸውም ማንም ሊሆን ይችላል፣ አይሰጧቸውም። ቢሰጧችሁም ከእናንተ የሆነ ነገር እየወሰዱ ነው። ለምሳሌ ደግ ሆኖ ምናምን በቃ ሰጧችሁ ብንል እመኑ የሆነ ሰዓት ምናልባት እጥፍ አድርገው ሊመለሱት ይችላሉ። ማለት የሆነ በቃ እነሱ የተቸገሩ ቀን እናንተ ጋር መጥተው እኔ የሆነ ቀን እንደዚህ ያላኩልህ ጓደኞቻቸው ይችላሉ። እኔ የሆነ ጊዜ ተቸገር እንደዚህ ያላኩልህ ታዲያ እንዴት በችግር ቀን ደስ የሚል አያችሁ? ይሄ ኮንትሮል ማድረግ ነው። ምንም ነገር እናንተም ብትሆኑ ስትቀበሉ የሆነ ነገር ስትቀበሉ ምክንያታዊነት ይሁን። ምንም ነገር በነፃ እንዳትቀበሉ። ምክንያቱም በነፃ የሚሰጥ ነገር ሁሉ የሆነ ነገር በነፃ ከተሰጣችሁ ያ ነገር እናንተ ናችሁ እየተሰጣችሁ ያላችሁት ማለት ነው። ዕቃ ሊሆን ይችላል፣ ገንዘብ ሊሆን ይችላል። አያችኋል? ይቺ ዓለም ብዙ እኛ እናንተ የተረዳችሁት ነገር ይቺ ዓለም የምትመራው ምክንያታዊነት ብቻ ነው። በቃ ምክንያታዊነት ብቻ ነው። በስሜታዊነት ቢሆን ኖሮማ ፍርድ ቤት ራሱ እኮ ዳኛ እናንተ ወንጀለኛ የሚፈርደው ማስረጃ አይቶ ሳይሆን ያ ወንጀለኛ የፈጸመውን ድርጊት አይቶ ከራሱ አንፃር አይቶ ነው የሚፈርድ የነበረው። ግን ምክንያታዊነት ስለሆነ ማስረጃ አይቶ አጣርቶ ግራ ቀኝ ተመልክቶ ነው የሚፈርደው። ለዚህ ነው የምላችሁ ምክንያታዊ እንጂ ስሜታዊ አትሆኑ ምላችሁ። ኳሱ እስካሁን ድረስ ብዙ ነገር ጠቅሰናል። ስለ ኳስ ጠቅሰናል፣ በኳሱ ዙሪያ ጠቅሰናል፣ በብድር ጠቅሰናል፣ ሌሎች የሰው ደግነት ጠቅሰናል። እነኚህ በሙሉ ከዚህ ከጠቀስኳቸው ውጭ በሙሉ ምክንያታዊነት ብቻ ነው። ኢቨን እንኳን ሪሌሽንሺፕ ቢሆን ራሱ ምክንያታዊነት ነው። እዚህ ምድር ላይ አንኮንዲሽናሊ የሚወዳችሁ ሰው የለም። አንኮንዲሽናሊ የሚጠላችሁ ሰው የለም። ያለምንም ነገር የሚጠላችሁ ሰው የለም። ያለምንም ነገር የሚወዳችሁ ሰው የለም። እናንተ እኔ ለመጣት የሆነ ነገር ትፈልጋላችሁ። እናንተ እኔ ለመውደድ የሆነ ነገር ታገኛለች። በቃ ምክንያታዊነት ነው። በቃ እዚህ ምድር ላይ ይሆነች
ያለ ምክንያት ብዙ ነገር ያደረገልን ያለ ምክንያት በቃ ስሜታዊነት ሳይሆን ያለ ምክንያት ምንም ነገር ያደረገልን ፈጣሪ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። ፈጣሪ ብቻ ነው። ኢቨን እንኳን ሪሌሽንሺፕ ሳያቀር አሁን ላይ በምክንያታዊነት እየሆነ መጥቷል። አንተ ወደታለው ፈቃታለው ምናምን ትላለህ፣ ግን እሷ የምትመለከተው ሌላ ነገር ነው። በተለይ ሴቶች አንድ ነው የሚወዱት እወድሻለሁ፣ አፈቅርሻለሁ ሰዓት ሳይሆን ይሄ ከዚህ ሰው ጋር ብሆን ህይወትን ይመራዋል ወይ ኢቨን እንኳን ትወደድ ትችላለች፣ ግን ደግሞ ከዚህ ሰው ጋር ብሆን ህይወት ምን አይነት ሊሆን ይችላል የሚሆን ነው። እንደ አማርኛ ፊልም ወድሻለሁ ከአንቺ ማንም የለኝም ምናምን እሱ ፊልም ላይ ቀረ ነገር ነው። በተለይ ደግሞ አማርኛ ፊልም ላይ ያለ ነገር ብቻ ነው። ራይት ወይ ግን ሴቶች የሚሉት ከዚህ ሰው ጋር ብሆን ብቀጥል ምን ላገኝ ይችላለሁ ነው የሚሉት። ሴቶች የሚመጡት ሁሌም ቢሆን አላማ ያለው ሰው፣ ኮንፊደንስ ያለው ሰው፣ በራሱ የሚተማመን የራሱ መንገድ ብቻ የሚከተል ሰው ነው። አንተ እዚህ ጋር እወድሻለሁ ምናምን ካልካት በጣም ይጠላችና በጣም እየናቀች ትሄዳለች። ምክንያቱም ወንድ ልጅ ማሪ ነው፣ ወንድ ልጅ መከታ ነው፣ ወንድ ልጅ ጠባቂ ነው። ወንዶችን ብትሆኑ እንደዛው ነው። የሆነ ሴት አይታችሁ ያችን ሴት ስትወዷት ስሜታዊነት ብቻ ሳይሆን ሌላ ነገርም ማለት ነው በውስጡ። ያው እዚህ ጋር መናገር ያስፈልግ ግን ሌላ ነገርም ማለት ነው። ለምሳሌ ቆራጭ የሆነች ሴት፣ በራሷ የምትተማመን ሴት፣ የምታከበርን ሴት፣ ወንዶች ሁሌም ቢሆን እንደዚህ አይነት ሴት ይመጣሉ። አሁን ላይ ግን የተበላሸው ነገር ምክንያታዊነትና ስሜታዊነትን አለመለየት ነው። እኔ ስለ ሪሌሽንሺፕ አያገባኝም፣ አላወራም። ምክንያቱም እኔ ሪሌሽንሺፕ ውስጥ አልገባሁኝም፣ ገብቼ አላውቅም፣ ከዚህ ወዲያም አልገባም። ግን በዋናነት ልነግራችሁ የምፈልገው ነገር ስሜታዊነትን ምክንያታዊነትን እስካላየን ድረስ ምንም ነገር መለወጥ አንችልም፣ ምንም ነገር ማሳካት አንችልም። መጽሐፍ ማንበብ ትፈልጋላችሁ፣ ግን የምታነቡበት ሪዝን ካሌላችሁ እመኑ፣ ምናልባት 1-2 ቀን እንደምንም ብለህ ታነብ ትችላለህ። ከዛም በኋላ ግን አታነብም፣ በቃ ታቆማለህ ኮምፕሊትሊ። ለብዙ ነገሮች መፍረስ ለብዙ ልማዶች ይችላል፣ ለብዙ ነገሮች መፍረስ ምክንያታዊነት ነው። ለምሳሌ የቢዝነሳችሁ የሆነ ሰው ሲቀጡ ያንን ሰው የአጎቴ ልጅ ያክስቴ ልጅ ወይ ደግሞ ጓደኛዬ ሰውነ ሳይሆን ይሄ ሰው ቢዝነስ ውስጥ ቢገባ የሆነ እኔ ካምፓኒ ውስጥ ቢገባ ምን ሊፈጠርልኝ ይችላል፣ ምን ሊጠቅመኝ ይችላል ከሚለው አንጻር እንጂ በስሜታዊነት ወይ ደግሞ ወደዚህ ስለሆነ አይባልም። ምክንያቱም ሰይጣን የሚመጣው ሁሌም ቢሆን በጠላት ሳይሆን በወዳጅ ነው። ሁሉም ከዚህ በፊት የነበሩ ታላላቅ ሰዎች የተጠቁት በጠላታቸው ሳይሆን በወዳጆቻቸው ነው። ከዚህ እንኳን መማር እኮ እንችላለን። ከዚህ እንኳን ተመን ከስሜታዊነት ወጥተን ወደ ምክንያታዊነት መግባት እንችላለን። ከሆነ ሰው ጋር ጓደኛ ትሆናላችሁ። ለምን ጓደኛ ሆናችሁ? ያ ጓደኛ ህይወታችሁን ይጠቅመዋል ወይስ እናንተን ይዞ ገደል የሚከት ነው? ከሆነ ተውት፣ በቃ አያስፈልግም። ቆሻሻን ከቆሻሻ ጋር መቀመጥ አለበት። ስንዴም ከስንዴ ጋር መሆን ያለበት። ለምሳሌ አንተ መጣት የፈለከው ወተት ብቻ ሊሆን ይችላል። ነገር ግን ከቡና ጋር ደባልቀው ይሰጡ ትጠጣዋለህ? አትጠጣውም። ይህ ማለት ነው። በሌላ መልኩ ከእናንተ ጋር የማይሄዱ ጓደኞች ካሉ በቃ እናንተ ገደል እየከተቱ ያሉ ጓደኞች ከሆኑ ተዋቸው። በቃ ስሜታዊነት አያሸንፍ፣ ስሜታዊነት አይግደል። በቃ ተዋቸው። የራስን ሰው ፈልግ፣ የራስን ሰው አግኝ። እስከዚህ ሰዓት ድረስ ይህ ቪዲዮ የተመለከታችሁ ከሆነ በጣም ላይፋቸው ቼንጅ የሚያደርግ ቪዲዮ ነው ብዬ አስባለሁ። እናም ይህ ቪዲዮ ከወደዳችሁት እናም እንደዚህ አይነት ቻናሎች በየጊዜው እንደደረሳችሁ ሰብስክራይብ ማድረግና የደወል ምልክቱን መንካት እንዳትረሱ። ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እንገናኝ።